ሰላም ቤተሰቦች፣ የጨለማን ስራ ዛሬም እንገልጣለን። የጨለማን የስህተትን ትምህርት ዛሬም እንገልጣለን። በክርስቶስ ያልሆነ መሰረት አድቬንቲዝም። የአድቬንቲስት ቤተክርስቲያን አስተምህሮ ከአንደኛ ቆሮንቶስ 3:11 ጋር እንደሚቃረን ከሚያሳዩ እጅግ ብዙ ማስረጃዎች መካከል ዛሬ 7ቱን እናያለን። በዚህ ክፍል በአንደኛ ቆሮንቶስ 3:11 ላይ እንደተጻፈልን ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ዋናው መሰረት ፋውንዴሽኑ ኮርነርስቶኑ ክራይስት እንደሆነ ይነግረናል። ስለዚህ የአድቬንቲስት ተቋም ከዚህ በተለየ በሌላ መሰረት እንደተመሰረተች ዛሬ 7ቱን ያነሳን እንነጋገራለን። አንደኛ አዲስ መሰረት። እንግዲህ ከ1844 ጀምሮ አዲስ መልእክት ወይም ልዩ መልእክት፣ ልዩ ወንጌል እና አዲስ መሰረት አለ እና ተጥሏል እያሉ ያስተምራሉ። የክርስቶስ የተፈጸመ ስራ ላይ ባለማመን በስራ ለመጽደቅ ወይም ደግሞ ሰልፍ ራይቸስነስ የሚባለውን ወይም ደግሞ righteousness by work የሚለውን ኢንተርቴን ያደረጉ ይሄንን የመሞከርን ጨምሮ ሌሎች ደግሞ ተጨማሪ የሆኑ መመሪያዎችን፣ ህግጋቶችን እና መመሪያዎችን እንደ ዋና መሰረት በመቁጠር ይጨማምራሉ ማለት ነው። ባለፈውም እንደተመለከትነው የጤና ትምህርት ይሄን ብላ ይሄን አትብላ፣ ይሄን መብላት ኃጢያት ነው፣ ቡናና ሻይ ስጋ መብላት ኃጢያት ነው፣ እንደዚህ መብላት ደግሞ ጥሩ ነው ያሉ ያስተምራሉ ማለት ነው። ወንጌል ስለ ልጁ ሆኖ ሳለ ሌላ ወንጌል የታዘዝነው ኢየሱስንና አስተምህሮውን መስበክ መናገር ሲሆን ማወጅ ሲሆን ግን ሌላ አዲስ መሰረት መጣል። ክርስትና 2000 ዓመት አልፎታል። በክርስቶስ ተመሰረተ። በሐዋርያት መሰረት ደግሞ እንደዚሁ ፒላር በመሆን እነሱ ደግሞ አማድ በመሆን በመቆም ኢየሱስ ደግሞ እሱ ላይ መስርቷቸው እንደዛ በቅብብሎሽ የመጣውን 1844 ላይ ግን ገንጠል ለየት ብለው ፋውንዴሽናችን እዚህ ይጀምራል ብለው ጀመሩ ማለት ነው። ሁለተኛው የፍርድ ምርመራ ወይም ደግሞ ኢንቨስቲጌቲቭ ጀጅመንት የሚለው ነው። የክርስቶስ የመስቀል ስራ ያልተሟላ ወይም ያልተጨረሰ ነው በማለት ከ1844 ጀምሮ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ወይም ደግሞ the most holy የሚባለው ገባ ብለው ያስተምራሉ። ወደ አብ ገባ ይላሉ። በመሆኑም የስርየት ስራ ይሄ አቶንመንት የሚባለው እሱን ለማከናወን ከሙታን ጀምሮ ከአዳም እንግዲህ አዳም ሞቷል። ከሙታን ጀምሮ ከአዳም ጀምሮ እስከ ሕያዋን ወይም ደግሞ የዚህ ምድር የመጨረሻው ህፃን ድረስ ማን መጽደቅ እንዳለበት ማንስ ደግሞ ሲኦል እንደሚወርድ ኢየሱስ ክርስቶስ በማሰብ መጽሐፍቶችን ያገላበጠ ከ1844 ጀምሮ ማለት ነው ይመረምርና በመጨረሻም ኃጢያትን ይቅር ብሎ ለማስወገድ ይወስናል። የትኛው ኃጢያቱ ይሰረያል፣ የትኛውስ ደግሞ አይሰረይለትም ወደ ሲኦል ይወርዳል የሚለውን የዛኔ ነው የሚወስነው። እስከዛን ጊዜ ድረስ ግን አያቅም፣ አይወስንም። እንዲሁም በበፊቱ ቪዲዮዎቼ ላይ ብትመለከቱ ታገኙታላችሁ። ከህይወት መጽሐፍ የጻፋቸውን ሁሉ እንደሚሰርዝ እንደሚደልዝ የሚናገር ትምህርት አላቸው። መጽሐፋቸው ላይ ታገኙታላችሁና ልክ ይሄንን ለማስወገድ ይወስንና ኃጢያታቸውን ምናምን ይቅር ብሎ ለማስወገድ ይወስንና የመረጣቸውን ከዚያም ከ1000 ዓመት ንግስና በኋላ ደግሞ የሰዎችን ሁሉ ኃጢያት ለሰይጣን ያሸክመዋል ብለው ያስተምራሉ። which is በጣም ስድብና ሄሬቲክ የሆነ ነው። እንግዲህ ሰይጣን ከመቼ ወዲህ የድነት እቅድ ላይ ወይም ስራ ላይ ተሳታፊ እንደሆነ እንግዲህ በጣም ይሄ ስድብ ነው። ሶስተኛ ምንም እንኳን አድቬንቲስት የሥላሴን አስተምሮ ባትቀበልም ባለፈው አሳይቻችኋለሁ የሥላሴ ክሪድ ብለው መቃወማቸውን ነገር ግን ያው
እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ አምላክ አይደሉም ብለው ልክ የጆሆቫ ዊትነስ ልክ እንደ ሞርሞን ሁሉ ተመሳሳይ አስተምሮን ተቀብለው ያስተማሩ የመጡ ቢሆንም ያው በየጊዜው የመፍረስ አደጋን የሚያስከትል ውጫዊም ሆነ ውስጣዊ ጥያቄዎች ሲበዙባቸው ትውልድም እየጠየቀ ሲመጣ ከጊዜያቶች በኋላ የሥላሴን አስተምሮ እቀበላለሁ ብለው ትልቅ ጉባኤ አዘጋጀን ቢሉም ነገር ግን እስካሁን ድረስ እርስ በርሱ የተጣረሰ ፓራዶክስ የሚያደርግ መጽሐፍ ቅዱሳዊ የሥላሴ ትምህርት ያስተምራሉ እና ላሳያችሁ። በአድቬንቲስት ፋሚሊ ሚኒስትሪስ 2025 እንደ ዩሮፒያን አቆጣጠር ማለት ነው ሪሶርስ ቡክ ላይ በእንግሊዘኛው ቨርዥን celebrate creation, marriage, family and the Sabbath የሚለው ፔጅ 30 ላይ ታገኙታላችሁ። ይሄንን ምን ይላሉ? አምላካችን የዝምድና አምላክ ነው። ለሰው ዘር የሰጠው መገለጥ በሶስት አካላት ማለትም በአብ በወልድና በመንፈስ ቅዱስ የተገለጠ መለኮት መሆኑን በተሻለ ሁኔታ ይገልጻል። ሶስቱ አምላኮች እንግዲህ beings ነው የሚሉት being አይሉ። ሶስቱ አምላኮች ወይም beings አንድ የሆኑ የተለዩ በባህሪያቸው ራሳቸውን የቻሉ አካላትና ፍጹም አብረው የሚኖሩ ናቸው ይላሉ። እና ኢቫንጀሊዝም ፔጅ 615 ላይ እንዲሁም ደግሞ ቆይቶም የሰቨንዝ ዴይ አድቬንቲስት ሳባት ስኩል ሌሰን ወይም የሰንበት ትምህርት ሶስተኛው ሌሰን 3 ላይ ፋዘር ሰን ኤንድ ሆሊ ስፒሪት የሚለው የሰኞ ክፍል ኦክቶበር 12 1998 ላይ ኳርተር 4 ማለት ነው እንዲህ ይላል። በሰማያዊ ሶስትነት ሶስት ህያዋን አካላት አሉ። በእነዚህ በሶስቱ ታላላቅ ኃይላት እንግዲህ ታላላቅ ኃይላት ነው የሚሏቸው great powers በአብ በወልድና በመንፈስ ቅዱስ ክርስቶስን በህያው እምነት የተቀበሉት ይጣመቃሉና እነዚህ ኃይሎች these powers በክርስቶስ አዲስ ህይወትን ለመኖር ጥረት ከሚያደርጉ የሰማይ ታዛዦች ከሆኑት ጋር ይተባበራሉ ይላሉ። እንዲሁም ደግሞ እላይ ኪቶት የሚለው ላይ ወይም ቁልፍ ሀሳቦች ላይ የለሰኑ መጀመሪያ አካባቢ ማለት ነው ሌሰን 3 ላይ መጀመሪያ አካባቢ ምን ብለው ጽፈዋል? ከምስጢራት አንዱ የሆነው የእግዚአብሔር ማንነትና ባህሪ ሲባል መለኮት ሶስት መለኮታዊ አካላትን ወይም ደግሞ አምላኮች ወይም ልብ በሉ beings የያዘ በዓላማና በተግባር አንድ የሆነ ነገር ግን በባህሪ የተለየ ነው ብለው ጽፈዋልና ምንድነው እነሱ የሚያስተምሩት? መለኮት ሥላሴኛ የምንለው እነሱ ግን ሶስት አምላኮች ሶስት የተለያዩ ቢንጎች ሲሆኑ ነገር ግን ከድህነት ስራ ወይም ዓላማ የተነሳ አንድ ሆኑ የሚል ነው ትምህርታቸው። እንግዲህ ይሄ ሁሉ ለከቨር አፕ ነው። ሥላሴን እናምናለን ቢሉም ግን ይኸው ተመልከቱ beings ነው የሚሉት ስቲል አልተቀየረም። መጽሐፍ ቅዱሳዊ ሥላሴ አስተምሮ አብ ነው መለኮት፣ ወልድ ነው መለኮት፣ መንፈስ ቅዱስ ነው መለኮት። ነገር ግን አብ አይደለም ወልድ፣ ወልድ አይደለም መንፈስ ቅዱስ አይደለም አብ ነው። አድቬንቲስት ግን አብ አምላክ አንድ ነው በተልእኮ ከሌሎቹ ቢንጎች ወይም አምላኮች፣ ወልድ አምላክ ሁለት አንድ ነው በተልእኮ ተልእኮን ያገናኘው ነው የሚሉት ከሌሎች አምላኮች፣ መንፈስ ቅዱስ አምላክ 3 አንድ ነው በተልእኮ ከሌሎች አምላኮች ጋር። እንዲህ ነው የሚያስተምሩት። ሶስት አካላት ወይም persons ሶስት አምላኮች እና interchangeably ነው እነዚህን የሚጠቀሟቸው። person የሚለውና being የሚለውን interchangeably ይጠቀሙታል። persons beings። ታዲያ ይሄ የለየለት የተዋጣለት ክህደት ነው። ክፍል 2 ይቀጥላል።